አይነን ብትጋርደው ጨለማ ቢሁተኝ መንገዴን ባለየው እንክፋት ቢከበኝ በህሊናዬ ብርሃን እውነትን አያለው የልቤን እንደልት ፍትህን እጠራለው መልካም እኔና የሰው ልጅ መመኪያ ህልው አስተዳደር የሀገር መለኪያ አካል ቢጎድልም መንፈስ ግን ሙሉ ነው በዘር አልለካም ፍቅር ማሰሪያ ነው። ጤና ይስጥልኝ ውድ የቢሾፍቱ ነዋሪዎች፣ በዛሬው ዕለት ደግሞ የግል ተወዳዳሪነት ያለውን ጥቅምና የምልክቴን የብረት ድልድይን ትርጉም ለማቅረብ እፈልጋለሁ። የግል ተወዳዳሪ መሆን የህዝብን ጥያቄ ወይም ድምጽ ለማስተጋባት ነፃነት አለው። ህዝብ ትኩረት ያገኛል ማለት ነው። እንደሚታወቀው በዚህ ምርጫ የፓርቲና የግል ተወዳዳሪ በመባል ተወዳዳሪዎች በሁለት ይከፈላሉ። እኔ የግል ሆኜ ስቀርብ የህዝብን ጥያቄ፣ ቅሬታ እንዲሁም ብሶት ለማስተጋባትና ችግር እንዲፈታ ለማድረግ ነው። የግል መሆኑ በነፃነት የህዝብን ችግር ለመካፈልና ለመቅረፍ ይረዳል። የብረት ድልድይን ምልክቴ ሳደርግ አይደለም አንድ ብዙ ዓላማዎችን ምክንያት በማድረግ ነው። ድልድይ ክረምትም ሆነ በጋ ሰውንም ሆነ እንስሳ ሁሉንም ያለ ምርጫ ያሸጋግራል ወይም መሸጋገሪያ ሆኖ ያገለግላል። ብረትነቱ ጥንካሬውን ሲያመላክት፣ ድልድይነቱ ህዝብን ወደ መንግስት፣ መንግስትንም ወደ ህዝብ ያደርሳል ማለት ነው። ይህ ማለት ከላይ ወደ ታች ከታችም ደግሞ ወደ ላይ ያገናኛል። የቢሾፍቱ ህዝብ እንደሚታወቀው የብዙ ችግር ገፈት ቀማሽ ነው። የማህበራዊ፣ የኢኮኖሚ የተለያዩ ችግሮች ገፈት ቀማሽ ነው። የመብራት፣ የቤት፣ የውሃ ሌሎችም ብዙ ችግሮች ስላሉበት እኔ ብመረጥ ከቢሾፍቱ ህዝብ ጋር የሚያገናኘኝ መስመር በማመቻቸት ወይም ደግሞ የማህበራዊ ሚዲያ መስመር በማመቻቸት የህዝብ ጆሮና አንደበት በመሆን ችግሩ በሚቀረፍበት ሁኔታ ላይ ድልድይ ሆኜ እሰራለሁ። ምልክቴ የብረት ድልድይ። ምረጡኝ፣ አብረን እንሰራለን። ህዝብ ተኮር እድገት ያሻናል ለእኛ፣ ወጥተን ላለመቅረት ላንሆን ጎዳነኛ፣ ህዝብን ያካተተ መድኃኒት መዳኛ፣ ልብ ያለው ልብ ይበል ያሻናል ሁነኛ፣ መሬት ሲለመልም ያምራልና ውበቱ፣ ተንከባከብ ነበር ለአዳም መልእክቱ፣ በሰው ዙሪያ ነበር ተፈጥሮ ፍሰቱ፣ ሰውን ሊጠቅም ነው የሚመጣው እድገቱ፣ ሰውን ሊጠቅም ነው የሚመጣው እድገቱ። የብረት ድልድይን ምረጡ። ዶክተር በቀለች ጠሩዬ ነኝ። አመሰግናለሁ። የልቤን እንደልት ፍትህን እጠራለው መልካም እኔና የሰው ልጅ መመኪያ ህልው አስተዳደር የሀገር መለኪያ አካል ቢጎድልም መንፈስ ግን ሙሉ ነው በዘር አልለካም ፍቅር ማሰ